ይህ ፍጥረት በሰውነታችሁ ውስጥ አለ ብላችሁ ታምናላችሁ? እስቲ አንዴ አይተነው እንመለስ። እንደምታዩት የሚራመድ ሰው ነው የሚመስለው። በምስሉ ላይ የምታዩት ሞተር ፕሮቲን ይባላል። ጫኝና አውራጅ ነው በሰውነታችን ውስጥ ወይም በሴላችን ውስጥ ማንኛውንም የተሰጠውን ነገር ከአንድ ቦታ ወደ ሌላ የሴላችን ክፍልና ሰውነታችን ክፍል ውስጥ በመሸከም ነው የሚያደርሰው። እንደዚህ ይራመዳል። የሚራመድበት መንገድ ደግሞ ማይክሮቲቢያል ይባላል። ልክ እንደ ሃይዌይ በሉት፣ በሴል ውስጥ ያለ ሃይዌይ በሉት። በዚህ እየተራመደ ነው የያዘውን ነገር የሚያደርሰው። ከራሱ ካለው ክብደት 50 እጥፍ የሚበልጥን ነገር ተሸክሞ በሰውነታችን ውስጥ አስፈላጊ ወደተባሉ ነገሮች እና ቦታዎች ያደርሳል ማለት ነው። ደከመኝ ሰለቸኝ ሳይል። በምስሉ ላይ የምታዩት ነገር ትንሽ ስፔስ ይበዛዋል። ነገር ግን በሴላችን ውስጥ እንደዚህ አይነት ሰፊ ስፔስ የለም። በጣም በተጨናነቀ ሁኔታ ውስጥ በከፍተኛ ፍጥነት ነው የሚሄደው። ይሄኛው ሰው እንዲያየውና እንዲረዳው ተብሎ ቀነስ ያለ ምስል ነው። ነገር ግን በከፍተኛ ፍጥነት ነው የሚራመደው። ይህ ብቻ ሳይሆን ይሄ የሰውነታችን ጫኝና አውራጅ የምንለው ወይም ሞተር ፕሮቲን የምንለው ያገኘውን ነገር ነው ተሸክሞ የሚያደርሰው። ለሰውነታችን ጥሩ የሆኑ ነገሮችም ካሉ እነሱን በታዘዘው መሰረት ያደርሳል። ሌላ ደግሞ ግን ሰውነታችንን ሊጎዱ ወይም ሴላችንን ሊጎዱ የሚችሉ ባዕድ ነገሮችንም የባክቴሪያ የቫይረስ ወይም የሌሎችም ነገሮችንም ካገኘ ግን ተሸክሞ ከማድረስ ወደኋላ አይልም። እስቲ እናንተ ስለዚህ ነገር ምን ታስባላችሁ? ሜዲካል ላይ የሚሰሩ ሰዎች ደግሞ በበለጠ አብራርታችሁ ስለዚህ ነገር በቪዲዮ ብሰሩልን ደስ ይለናል። ሜንሽን አድርጓቸው። እንደዚህ አይነት የሚሰሩ የምታውቋቸው ሰዎች ካሉ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።